አመሰግናለሁ። ብዙ አሁን እንትን አለ አሁን ምንድነው እኔ መጀመሪያ እኛ ኃላፊነታችን ምንድነው ነው ምን ይፈልጋል? የኛ ኃላፊነት የቤተ ክርስቲያን ኃላፊዎች 3 ናቸው። በስምንቱም የሥርዓት መጻሕፍት 3 ኃላፊዎች ነው ያሏት የኛ ቤተ ክርስቲያን። በእኛ በኢትዮጵያውያን ተጨማሪ አለ። አሁን ስለወጣ ለብቻ ለምሳሌ ስለወጣ ማለት ነው ኤጲስቆጶስ አለ፣ ፓትርያርክ እንዳለ ሆኖ ኤጲስቆጶስ አለ፣ ወይም አሁን እኛ በአሁኑ አጠራር ሊቀ ጳጳስ የምንለው እሱ አለ። ሁለተኛ ካህናት አሉ፣ ሶስተኛ ዲያቆናት አሉ። አሁን ይሄ መጽሐፈ ሲኖዶስን፣ ቀለሚንጦስን፣ ዲስቅልያን፣ አብጠሌስ ምናምን የምንላቸው እዚህ መጽሐፍ ሲኖዶስ ያሉ የሥርዓት መጻሕፍቶች እነ ፈውስ መንፈሳዊ፣ እነ ፍትሐ ነገሥትን አጠቃላይ የሥርዓት መጻሕፍትን ብናነብ ቤተክርስቲያን በእነዚህ 3 መሰረተ ነገሮች የምትመራ። ከነዛ ውስጥ በእኛ ቤተክርስቲያን ትልቁን ኃላፊነት ይዞት የምናገኘው ዲያቆን ነው። በጣም ነው የሚገርመኝ። በነገራችን ላይ እኛ እኮ አሁን ወቀሴታ እንዳይሆንብን እንጂ ኃላፊነታችን ራሱ ምን እንደሆነ አናውቅም። ይቅርታ፣ በጣም ይቅርታ። ኃላፊነታችን በቃ የሆነች ተንስ ብለን ሄደን በቃ ጸልየን መውጣት እሱ እኮ አይደለም። ትልቁን ድርሻ የምትወጡት የነበሩት እናንተ ነበራችሁ። ታውቃላችሁ በየሰፈሩ ማን እንደታመመ ማን እንዳልታመመ፣ ማን ችግር ውስጥ እንዳለ፣ ማን ችግር የቤተ ክርስቲያን ገንዘብ ማን እንደሚያስፈልገው ማን እንደማያስፈልገው። እኛ እኮ አሁን በሥርዓተ ቤተ ክርስቲያን የሙዳየ ምጽዋት ብር አይደለም የሚከፈለን የነበረ፣ የሙዳየ ምጽዋት ብር ለነዳያን ክርስቲያኖች የሚሰጠን የነበረ። ያን የሚያደርገው ደግሞ ዲያቆናት ነበር። እኛ ጀመር እኮ አሁን እኛ ለዛ ነው አሁን እንጥቅ አድርገን በተቻለን መጠን ወድቀን ተነስተን እንደማንም ምስባኳንም ሥርዓተ ቅዳሴዋንም እናጠናለን። ከዛ በኋላ ሌላ ምንም አያስፈልገን መስሎ ቢታየን እንደዛ ነው። ግን ከዛ በላይ ኃላፊነት አለ። አሁን ነገ አንዷ ለምሳሌ ቅድም ክህነት የተነሳ አሁን ወደ ክህነት የማስመጡበት አንዱ መንገድ ለምሳሌ ብዙ ነገሮች ቢኖሩም ግን ኃላፊነት መፍራት አለ። ኃላፊነት ነገ ካህን ሲሆን አንዳንዶቻችን ኃላፊነታችንን መሸከም አቅቶን፣ አንዳንዶቻችን ደግሞ አሁን በዲቁና የተመቸንን ነገር ካህን ስንሆን ለምሳሌ ላይመቸን ይችላል ብለን እናስባለን። አንደ ለምሳሌ አሁን ራቆት መሄድ እንደዚህ የሆነ ነገር አሁን እንችላለን፣ በኋላ ግን አንችልም። ቢያንስ መስቀል የምንይዝበት ጃኬት እንኳን ሊያስፈልገን ይችላል። አያው እሱ ደግሞ እንዴት ሊሆን ይችላል መሰል ነገሮች አሉ እና ኃላፊነት ነው። ለዛ ነው ክህነት ተክህን አገለገለ እኮ አይደለ? ትርጉሙ ካህን ሆነ ዲያቆን ሆነ ማለት አገልጋይ ሆነ ማለት ነው። ሌላ ምንም የለውም። ማገልገል ነው፣ ሰርቪስ መስጠት ነው። እዛ በሰጠነው ነገር ይሰጠናል። በሰጠነው ነገር አገልግሎት ገንዘብም የትኛውም ነገር ይደረጋል። በእርግጥ እኔ በዚህ አንድ ጥያቄ ቢጨመርበት ብዬ እንደ ቲፕ ነው የሚባል የሆነ ነገር ብጨምራችሁ ደስ የሚለኝ ሳረሰው አሁን ላንሳው ብዬ ከጥያቄ ውጭ በመሆኑ በጣም ይቅርታ። በነገራችን አሁን ልክ እንደዚህ ተሰብስባችሁ መንፈሳዊ ውይይት እንደምታደርጉ ሁሉ ስጋዊ ውይይት ማድረግ አለባችሁ። አሁን ገንዘብ ነጋውን ወደ ትዳር ትሄዳላችሁ። እናንተ መቼም መነኩሳለ እንዴት ነው እዚህ አካባቢ ወደ ዓላማ ብትመነኩስም ደግሞ እኮ ለሆነ ሰው ሰጣችሁ ትሄዳላችሁ። ቤት ሰርታችሁ እኮ አባቶቻችን ካህናት እንዲያርፉበት ከገዳም የሚመጡ አባቶች እንዲያርፉ ማድረግ ይቻላል። እና ተወያዩ። በእንዲህ አይነት የምታድጉበትን ገንዘብ የምታገኙበትን ነገ ማልዳ ለምትመጣው ነገ ማልዳ ለምትገዙት ቤት ሶፋ ምናምን ቴሌቪዥን ምናምን ሳትጨናነቁ እንደምታደርጉበት አሁን ጀምራችሁ ማሰብ አለባችሁ። በነገራችን ለተጨማሪ ሐሳብ ነግራችሁ እና ኃላፊነት መውሰድ ስለሚያቅተን እንደዛ ነገሮች